አሁን ትዝ ያለኝ ሰበናፕ እንትና ማን ነው እኔ አንድ ቀን ለፍርድ ማቀርበው መስፍን የሚባል ሰው እያለ ለፍርድ እሺ የበደፈር ሙከራ ተደርጎብሽ ነበር እንዴ? ልጁ ነሽ ሰርጀሪ አንቺ ገና በ14 ዓመት ነበር ነው ቦይፍሬንድ ነበረሽ ማን ነበረ ስሙ ባሏ የድሬዳው ባሏ ጋይስ ጻፉልኝ ስሙን ናውድ በ14 ዓመት በ15 ዓመት ቦይፍሬንድ የነበረሽ ልጅ አልነበርሽ እንዴ? በ14 ዓመትሽ ማለት ነው። እንደው አሁን እንደዚህ ብለሽ ያወራሹ እንደው ይታዘንልኛል ለሴት ድምጽ ምናምን ይባላል ብለሽ ነው አይደለ? በ14 ዓመትሽ የናውድ ገርል ፍሬንድ አልነበርሽ እንዴ? እግዚአብሔር ምስክሬ ነው፣ የምሬ ነው። ከዛም ደግሞ ሌላ ነገር ደግሞ ሳወራልሽ እኔ እሱን ለፍርድ ለህግ ማቅረብ ፈልጋለሁ፣ መፍረድ ፈልጋለሁ። ድሬዳዋ ቤተሰብ ዘመድ ምናምን የአባትሽ ዘመድ ምናምን የለም እንዴ? በዚህ ደረጃ ለፍርድ የምትፈልጊው ሰው እኮ አለ። የዛኔ ምን ነው ጃኒ ታሰረች ጊዜ እንዲህ ስትይ ነበር እኮ እኔ ከፈለኩኝ ድሬዳዋ አንድ ስልክ ደውዬ ጃኒን በአንድ ቀን ማስፈታት እችላለሁ ስትይን አልነበረ? እንደው ሾርት ሚሞሪ ነው እንደኛ ምን መስልሽ? እንደው እኛም እንደ በጎች ነው እንደ ምን መስልሽ ጋይስ ስትለን ነበር እኮ እኔ ጃኒን ከፈለኩኝ በአንድ ስልክ እንደምትፈታ ስለማቅ ነው እንጂ በአንድ ስልክ ደውዬ አስፈታት ነበረ። ታዲያ ምን ነው አቶ መስፍንን ለማሳሰር አንድ ዘመድ እንኳን የለሽም እንዴ? ምን አርገውሽ ነው? ደፍረውሽ ነው? መሬት ቀምተውሽ ነው? ምን አርገውሽ ነው መተሽ እኔ እንደዚህ መስፍን የሚባለው ሰው እሺ አንድም ለዘርም ለአይንም የሚሆን ጎንደርም ድሬዳዋም የለም ዘመድ ምንድን ነው እሱ? ጋይስ ግራ ገባን እኮ ይችላል። ድሬዳዋም አንድ ለዘር የሚሆን የለም፣ ለመከላከል የሚሆንም የለም፣ ጎንደርም እንደዛው። እኔ የምልሽ አንቺማ ኡፉ ነሽ። ከየት ነው የመጣሽው? እኔ እኮ ግራ ገባኝ ጋይስ። ባለፈው ምን አለችን ጃኒ ታሰረች ጊዜ ትዝ ይላችኋል? እኔ እንደምትፈታ ስለሰማሁ ነው እንጂ በአንድ ስልክ ጃኒን አስፈታት ነበር። የዛኔ ድሬዳዋ የነበረች ጊዜ ሁላችንም ስንጮህ በነበረበት ሰዓት ማለት ነው። የዛ ሰዓት ላይ እንደዛ ስትለን ነበር። ትዝ አላችሁ ጋይስ? ትዝ አላችሁ? አስታውሳችሁ? አሁን ደግሞ ምን አለች አቶ መስፍን? እሺ አንድ እንኳን የለም ሀቅሽን የሚያስመልስልሽ ድሬዳዋ ላይ። በቃ ለነጭ አይጥ ንገሪያት። ለነጭ አይጥ ንገሪያት። የት ነው ቆይ ያንቺ ዘመድ ያሉት የት ነው? ከዛም ዛሬ መጥሽ እንደዚህ ጊፍት ጠሮበሽ ነው ደግሞ ተደፍር ያለው ብለሽ በዚህ ልትለቃቅም ይሆናል አለችን። ምን አውቃለሁ ነው ያለችን ያልኩት ፈቀዳል አውሮ ምን ማሳወሩ ደማችሁ ይፈላል። ገብርኤል ነው አለች እንደዛ። አቶ መስፍን ምን መሬት ነው የወሰዱብሽ? ወይ ጉድ! አቶ መስፍን ተረከችልን እኮ ጋይስ በሚያሳዝን ቅለሳ። እኔ ኢትዮጵያ ብሄድ ለፍርድ ማቆሙ ምናምን አንድ እንኳን ለፍርድ የሚጠይቅልሽ ቤተሰብ የለሽም እንደ ድሬዳዋ ላይ እናቱ ዛሬ ነው እንዲያሉት። ምን አይነት ሴት ናት? ክፉት አናገር። የመስፍን ጉዳይ የአቶ መስፍን ታሪክ ግን ልቤን ይነካው። እሺ ሰምተሻል? ሰምተሻል? ተደፍሮ ምናምን ሲባል በ14 ዓመት የናውድ ሚስት አልነበርሽ እንዴ አንቺ? ደግሞ እንደዚህ ትወዳለች ጋይስ። የናውድ ሚስቱን እኮ ጌታ የናውድን ጓደኛ የደብረ ዘይት ጠብሳበት ነበረ። የዛኔ ነው የምላችሁ ናውድ የሚባለው ቦይፍሬንድ ይዛ ናውድ የሚቀጠቅጣት የነበረው አርፋ ስለማትቀመጥ ነው። ከዛም በኋላ የናውድ ጓደኛ የደብረ ዘይት የናዝሬት ልጅ ነበር፣ እግር ኳስ ተጫዋች። ከእሱ ጋር ያዛት ናውድ የሚባለው። የራሷ ሰዎች ናቸው የነገሩ። እንግዲህ በ14 በ15 ዓመትሽ እናትዬ ታገላብጫው አልነበር እንዴ? በስንት ዓመትሽ ነው አንቺ ተደፈርሽው? እንደውም ክፉ አልናገርም፣ የሴት ልጅ እናት ነኝ እንጂ ብዙ ያደረሽባቸው ሰዎች ሊኖሩ ይችላሉ። ሰልደርዬ በዚህ ሁኔታሽ ባልሽን ሰብስቢ እንጂ በጥራ ገመድ ብለሽ እንደዚህ የምጠሽ አንቺማ አመጣጥሽ ከልጅነት ጀምሮ የዛ የካሮት ማጅራት መቼ ነሽ? ጋይስ እንደው እግዚአብሔር የልብሽን አይቶ
አራቀሽ እንጂ ከሀበሻ ምናምን ካለበት ኮሚኒቲ ምናምን ካለበት አካባቢ አንቺ ማያሽ ማጅራታችሁን የምትይ ነው ይመስለኝ። አታልፊያቸውም ሁሉ አታልፊያቸውም። ማጅራታችሁን የእንትን ማጅራት መች ነሽ ከልጅነትሽ ጀምሮ የምን አባሽ ጠጋ ጠጋ ነው። እንግፍት ሲጠር ደግሞ በዚህ ሙሉ መች ነው አንቺ ደነዝ ቤተሰብ ጋይስ እግዚአብሔርን እንዴት ነው አይነት ልጅ ክፉ ታናግራለች። ሳንፈልግ እኮ ክፉም ታናግራለች ሳናስበው። ሀሳባችንም ላይ አልነበረች እንደው ስትቦጠረቅ አይቻት። ጥማትም አለባት፣ ቀላል ጥማት አለባት እናቴ ትምት። እኔ ሰውየው የሚነካትም አይመስለኝም። ለነገሩ ግማታም ቤት ውስጥ የኖሩ እንዴት በደንብ ይነካካሉ ጋይስ። አንድ ቦታ ሲሄዱ ሲያረጉ እየገማው ደርት እያለ ወደዚህ የሚመስለኝ ጌታ ቤቱ ስለሚገማ በደንብ ጠግቦ የሚያደርግ አይመስለኝም። ምክንያቱም 24 ሰዓት ጌም እየጮሲ ታመሻለች፣ የቀጠቀጠች ታመሻለች። አስባችሁታል ቤተሰብ? እስኪ አስቡ፣ ቲንክ አድርጉት እናንተ ራሳችሁ። ከዛም ደግሞ መጋለቢያ ሰዓታቸው ላይ ሲደርስ ደግሞ ቤቱ ይገማል። ሰውየው አጣጥሞ እንዲያደርግ ቤቱ ይሸቷል። በዚህ ስል የውሾቹ ሽታ አለ፣ በዚህ ስል የቤቱ ሽታ አለ ምናምን እያለ ብቻ ነካ ነካ አድርጎ የሚለ ከዛም በኋላ ነው መታኩም ኢንተርኔት ላይ እነነነነ ባልሽን ሰሪ እንጂ ምናምን እያለች የምትለው ይቺ ጋለሞታ የሸርሙጣ ወሬ ነው የምታወራው። ምንም ጥርጥር የለውም እሱ ምንም። አመሰግናለሁ። ይበቃታል ጋይስ። ኦኬ ሌላ ምንድን ነው ወሬ? ምን ወሬ ያለ ሌላ? አንድ በጣም ልቤን የነካኝና ያሳዘነኝ ነገር አለ። እሱን ነግራችኋለሁ ጋይ። እንደው እኔ ካወራሁት ወሬው ይቀያየር ይገለባበጥብኝና እንደው እንደፈረደባት ይቺ አቃጣሪ ይባላል። ግን ካላችሁኝ አይቀር አንድ ጥቆማ ልንገራችሁ። ገምቱ። የሆነ ሰው የአሁኑ ሲፎራ ግን አሄት የአሁኑ ሲፎራ እንደኔ በአሁኑ ሲፎራ የተማረረ ሰው አለ ጋይስ? አሄት የአሁኑ ሲፎራ እና ስሙማ እናንተ ጨዋታ ያነሳው ቤተሰብ ቡናችሁን ጣሉ፣ ሳታችሁን ጣላችሁ ጥሰስ አድርጋ ሀገር ልጅ መቼም ከኔ ጋር ነው የምታወሩት። ተሰብስበን እኮ ነው። እኔ እኮ ጋይስ ጎረቤትም ያስፈልግ እንደው ቱቱ ራሱ አታስፈልገኝም። እናንተ አላችሁልኝ እንደዚህ ቡኔን እየጠጣሁ አብረን ቁጭ ብለን የምናወራ ቤተሰብ። አይ ኢትዮጵያዊ አይለቀንም እኮ ከአስተዳደጋችን እንዳኗኗራችን ነው ጋይስ። እንደዚህ ነው እንጂ ኢትዮጵያዊነት